اقترب للناس حسابهم وهم في غفلة معرضون ሰው ልጆች ሂሳባቸው ምርመራቸው ቀረበ እነሱ በመዘናጋት ውስጥ ሆነው ሳለ ይላል አላሁ ተባረከ ወተዓላ። ነብዩ አለይሂ ሰላቱ ወሰለም ከቂያማ ምልክቶች መካከል አንዱ የኔ መላክ ነው አሉ። ሸይጣን እኛን ለማጥመድ የጀሃነም ጓደኞቹን ለማብዛት የተለያዩ ስልቶችንና መንገዶችን ይጠቀማል። ከነዚህ መካከል የመጀመሪያው ገፍላ ነው፣ መዘናጋት ነው። ቆይ በኋላ ትሰግደዋለህ፣ ቆይ ነገ ትሰጣለህ፣ ነገ ትሰድቃለህ፣ ትደርሳለህ፣ እድሜ ገና ነው፣ ገና ወጣት ነህ። በተለያየ መንገድ ሸይጣን ያዘናጋናል። እስኪ ሁላችሁም በደንብ አስተውሉ። መስጊድ ውስጥ ከገባን በኋላ ሶላት እንደጨረስን ሸይጣን እንዴት እንደሚጫወትብን ሁላችን ለመውጣት እንቸኩላለን። የት ነው የምንሄደው ብለን ቆመን አስበን ግን አናቅም። ይነዳናል ሸይጣን። የአላህ ቤት ላይ ስክን ብለን እርግት ብለን ወደ አላህ ብዙ ሀጃዎቻችንን ማቅረብ ኢባዳችንን ማሳመር ሲገባን ሶላታችን ተቀብሎናል አልተቀበለንም ብለን መጨነቅ ሲገባን ግን ቶሎ እንሄዳለን። ይነዳናል። ከነዳን በኋላ የት ነው የሚጥለን? ራሳችንን እንገምግም። ዲን ማለት መንገድ ነው። ይሄ መንገድ የት የሚወስደን መንገድ ነው? በቀላል እንዳታየው ጀነት የሚወስደን መንገድ ነው። ወደ ጀነት የሚወስዱን መንገዶችን ማሳመር ደግሞ ከኔና ካንተ ይጠበቃል።